እንደገና ደግሞ ሴት ልጅ ነን አንቺም ልጅሽን በስልክ አሳድጊ እንተባበር ስንባባል በእንደዚህ አይነት ወይ አልነበረም ገባሽ አይደለ አብርሃምም ትክክል አልሰራም በመጀመሪያ ደረጃ ይኸውልሽ እኔን እንደዚህ አብርሃም ላይ እንዳታወሪ አንቺ ምንም አፍ የለሽም ተሚሩታ ታይ አንዳች የመናገር መብት እንኳን የለሽም ስራሽ እኮ ነው ሩታ ምንም ያንስ እነኝ እስቲ ያንቺ ስራ ማን ያወራልሽ እነኝ እስቲ በጣም ነገር ማድረግ ነው እየሰራሽ ያለሽው በጣም የሚያስጠላ ማንነት ነው ያለሽው አደል ሴት ሩታ በአራስነት ጊዜ ያው ጀመርሽ ያው አንዲ አራስ ባሊን ይዘሽ ይኸውልሽ ሩታ ሪዞርት ለሪዞርት አንቺ ጋራ ነው ሆነ ያለብህ አብሬ ካላደርኩ እስቲ ያቺ ሴት እንደዛ አይነት ስሜት ውስጥ ሆና አዳምጪኝ ምንድነው የሚሰማት ብለሽ ቅንጣት ያላሰብሽ ዛሬ ስለአንቺ ልክ አንቺ ላይ እንደዚህ አይነት ነገር ሲደርብብሽ ተሰማሽ ችግር የለውም እኔ ነው ይኸውልሽ አብርሃም በገባው ሰዓት ይግባው ህይወትም ይግባው እኔ አሁን አብርሃም ከፍቅር ጋር ያለው ነገር አፕሪሺየት አድርጌው እሱን ደግፌ አንቺን እንትን እያልኩ አልነበረም ግን እንደ ሴት ልብሽን አንጽተሽ በቀል ለእግዚአብሔር ነው ብለሽ መታው ትሽ ነበር እድሜ ልክሽ ተንኮል ስትሰሪ አትኖሪም ነበር ገባሽ አይደለ በጣም አስመሳይ አንቺ ማውራት የለብሽ በጣም የሚያስጠላ ማንነት ነው ያለሽ በጣም ገባሽ አይደለ እንኳን ሴት እንኳን እናት ሴት አትመስይም ምክንያቱም በላይ ጀግና ስለሆንኩ ነው እንደዛ ያደረጋችሁብኝ እንደዚህ ፊት ለፊት ክፋት ጀግና ካለው አዎ ገባሽ አይደለ እንደናንተ ተንኮልማ እንደዚህ አይነት ስሜት ውስጥ ምን አይነት የሆርሞን መዋዠቅ ያለ በቃ እንዴት ይገራ አስረዳሽ ያለ ያንቺ እንኳን እኮ አይባልም አብርሃም አይፈረድበትም ያንቺስ አብርሃም አይፈረድበትም ማን ይንገርሽ አብርሃም አይፈረድበትም ኤኒዌይስ ልቡን ያውልሽ አይፈረድበትም አመስግኝኝ ለካመሰግኝኝ ነው የሚገባው እኔ እንደዛ አይፈረበርሽና እኔ ላይ የሆነ ነገር ለማድረግ የሞከርሽ ሲልዩ አንቺ ነኝ ለመስበር አንቺ ነኝ ለመጣል እንደሞከርሽው እኔ አንቺ ላይ አንዳች ነገር አላደረኩም አንዳንድ ጊዜ አብርሃም ትክክል ነው ብዬ ማስበው ምክንያቱም እንዳንቺ ክፋት እኔ በአንድ ሳምንት ውስጥ እንደዛ እኔ የሆነ ነገር አንገት ተስፋ ቆርጬ የሆነ ነገር እንደሆን ምናምን ነበር ሐሳብሽ አይደል እንዳንቺ ክፋት አብርሃም ምንም አልሆነም እውነት እንደኔ ክፋት እኔ አብርሃም ነገር እኔ ምንም አልሆንኩም ይኸውልሽ ከገባሽ የኔ ክፋት ብዙ ነገር የለብኝም እግዚአብሔር የተመሰገነ ይሁን ሲቀጥል ደግሞ ማለት ነው አንቺን ለመጉዳት አይደለም ያ ነገሮችን እያደረኩኝ ያለው ስታስመስይ ነበረው ሲቀጥል ደግሞ ለመረዳትና እውነት አምሮ አንቺ ካለሽ እስቲ እንደዚህ ከምትይ እኔስ የሚለው ነገር ቆም ብለሽ ለማየት ሞክሪ ቆም ኩራሴን አየሁኝ ሩታ አብርሃም የፈለገውን ነገር ቢያደርግ ምን ያህል ታጋሽ ናት በሳምንት ውስጥ ገባሽ በሳምንት ውስጥ እንደዚህ ስሜቱ ገብቶሽ እንግብግበሽ አመት ሙሉ እኔ እንደዛ ሳድርጋት ነበር ይኸውልሽ ሩታ ግን ቆይ ስለፈታሹ ባልሽ በዚህ ልክ መከራከር አግባብ ነው ለራስሽው ካልፈታኝ ብለሽ በየቦታው ስትከታዩ የነበረውን ባልሽ ይኸውልሽ ገና ምንም አይነት ነገር ሳይጀመር ነው አንቺ ዘለሽ የመጣሽብንና ገብተሽ ህይወታችን ያኔ ታዩና ለትንሽ እሳት ተቀጣጥለሽ ቤንዝልሽን ይዘሽ የመጣሽው ያርከፈከፍሽበት አንቺ ነሽ ህይወታችንን ከከፍታ ወደ ዝቅታ ልታመጪው የተንደረደሽ ክፋትሽ በዚህ ተንኮልሽ አሁን በምትቀምሚው ነገር እየመረረሽ ዋጫ በምትቀምሚው ተንኮል ክፋት እንደዚህ አይነት ነገሮች እስቲ አብርሃም ይመለስ ይሁን እና ያለን እስቲ አንቺ አሁን ብለነሽ ጀግና ነሽ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽ እና ያለን አብርሃም በዚህ ክፋትሽ አደል ሴት አደል የልጁ እናት እንደ ወንድ የሆነ እንደ ጎረምሳ እንዲፈራሽ ነው ያደረግሽው ይሄ ማንነትሽ ነው ገባሽ አይደል ሩታ የሚያስጠላ ማንነት ገባሽ የሆነ የዱርዬ የሆነ የምን አይነት ባህሪ እንዳለሽ አላውቅም አንድ ሳምንት ጽድቅ ትሆኛለሽ አንድ ሳምንት እንደዚህ ከዛ ባለፈ ይኸውልሽ ችግር የለውም ለራስሽ ሁሌም ራስሽ እንደዋሸሽ ነው ምንም ችግር የለውም ግን ማንነትሽን ባህሪሽን አስተካኪ ልብሽን አንቺው ከዛ ባለፈ ደግሞ ስለፈታሹ ባልሽ በዚህ ልክ ከኔ ጋር ወግመሽ ካሁኑ ፍቅር እስቲ መጀመሪያ እችላለሁ ያለ አብርሃም ውስጥ የገባሽውን ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ከዛ ያደረግሽውን ነገር በሙሉ ቆም ብለሽ ለማሰብ ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ነው ቆሜ እንደዚህ ፍክት ብዬ የምታይ ታዲያ ለምን ትለምኚዋለሽ ፍክት ብዬ የምታይ ያለ አብርሃም እኔ እኮ አብርሃምን ይኸውልሽ ከኔ ለማለየት እኮ እኔን ተስፋ ለማስቆረጥ ጭራሽ በአብርሃም ሲያቅትሽ እኔን ተስፋ ለማስቆረጥ የመጣሽ ሰው ነሽ እኮ ታያ ያለ አብርሃም ኖራለሁ ማለት በይ ያለ አብርሃም እንደማትኖሪ እኮ ያሳየሽን ነው ኖሬማ አሳየውሽ ግን ደግሞ ልጄ ለማሳደግም ሆነ ልጄ እንደው አባቴ ብሎ እያየው ቢያድግልኝ በቃ አንቺ ጋር ጭቅጭቅ አልፈልግም መልካም ለማድረግ ሶሪ ስላሳለፍናቸው አንቺ እያስመሰልሽ እኔ ግን በንጹህ ልብ ስለተቀበልኩሽ ጊዜያቶች በጣም አመሰግናለሁ have a nice time ጨርሻለሁ እኔ አልጨረስኩም ጨርሼ ነግሬሽ ሄዳለሁ አንድ ነገር ልነግርሽ ፈልጋለሁ ገባሽ አይደለ ዛሬ ላይ በጥቂት ጊዜው ትቶሽ ሄደው ሰው
እኔን ግን እስከዛሬ ስቲል ነው ከህይወቱ ሊያስወጣኝ አልፈለገም። ይሄንን እንኳን ቆም ብለሽ ማስተዋል አልቻልሽም። ከህይወቱ አልወጣልሽ አንቺ ነሽ። ፍቅር መጣች አይደለ? ከአንዳንድ ነገር ልጄን እናሳድግ እያልሻለሽ እኮ አንቺ ነሽ። ቢፈልግም አልሆነ ለፍቅር ያወራውን በሙሉ ፍቅር እኮ አየሁት እኮ ሁሉን ነገር እኮ አየሁት። አንቺ ማየትና መርዳት ስለማትችይ ነው እንጂ ለፍቅር ያወራውን ነገር በሙሉ እኮ እኔ አየሁትኝ። በቃ በርቺ፣ ሂጂበት። በዚህ ስራሽ፣ በዚህ ባህሪሽ፣ በዚህ ጸባይሽ ቀጥይበት። አንቺም ቀጥይበት። ይመችሽ። ከችግር የለውም ካዋጣሽ። እኔ ለመጉዳት እኔ ለመጣል የምትጥሪው ነገር አንቺም ቀጥይበት። ነገር ግን መቼም ቢሆን እኔ ለመጣል አትችይም። ይሄንን ማወቅ አለብን። ወይ በምንጣል ወይ ጉዴ